እዚቹ ላይ ትንሽ ልጨምር እኔም ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ቀደም በሉቃስ ወንጌል ምዕራፍ 4 ላይ ቁጥር 16 እንደምናየው ወደ ቤተሰቦቹ ሄዶ ነበር። እዛ ሄዶ አልተቀበሉትም። ስላልተቀበሉት ለሁለተኛ ጊዜ እድል ይሰጣቸዋል። ለሁለተኛ ጊዜ እድል ይሰጣቸውና እንዲቀበሉ እንዲያምኑ ይመጣል። እግዚአብሔር በየትኛውም ዘመን በየትኛውም ጊዜ ሰዎች እንዲድኑ ይፈልጋል። ሁሉ ጊዜ እግዚአብሔር በሩ ክፍት ነው። ዛሬም ድረስ ለሚሳደቡ፣ ለአመፀኞች፣ ለአመንዝራዎች፣ ለሁሉም እግዚአብሔር በሩ ክፍት ነው። ኑ እያለ ይጣራል፣ ግብዣ ይጋብዛል። ኑ ወደ መንግስቴ ይላል። ነገር ግን ሰዎች ክፎች ስለሆኑ ዮሐንስ ወንጌል ምዕራፍ 3 ላይ ምን ይለናል? ወአብደረ ሰብ ጽልመተ ይለናል። ሰው ግን ጨለማን ወደደ ይላል። ሰው በባህሪው ጌታን አይፈልግም ማለት መልካም ነገርን አይፈልግም። ለምን ደሞ አይፈልገው? ጨለማ ስለሚወድና ጨለማን ተገና አድርጎ መጥፎ ነገር ማድረግ ስለሚፈልግ የህይወት ብርሃን እንዲበራለት አይፈልግም። የዮሐንስ ወንጌል ምዕራፍ 1 ላይም ይህንኑ ቃል ይናገረዋል። በዓለም ነበረ ይልና ዓለሙም አላወቀውም ይላል። እርሱ ግን በዓለም ነበረ ማለት ከጥንት ጀምሮ እየፈለገ ነው የመጣ። የጌታችን የኢየሱስ ክርስቶስ መገለጥም ድንገታዊ መገለጥ አልነበረም። ቀድሞው አባቶቻችን በነቢያት የተናገሩት፣ የጥበብ መጻሕፍት ያወሩት፣ ሕግና ነቢያት የመሰከሩለት ነበረ። ስለዚህ ቀደም ተከተሉን ጠብቆ ክርስቶስ ኢየሱስ ዘመኑ ሲደርስ ወአመ በጽሐ ጊዜሁ ፈነወ ወልዶ ወተወልደ እምብእሲት ገላትያ ምዕራፍ 4 ቁጥር 4 የዘመኑ መጨረሻ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ እንደ ልጆች እንሆን ዘንድ። ዘመኑ ሲደርስ ተገለጠ ክርስቶስ። ክርስቶስ ከተገለጠ በኋላ በዚህ በማህበረሰቡ በእስራኤላውያን ሲንቀሳቀስ፣ በሌላ አገላለጽ በሰው መካከል ሲንቀሳቀስ ማለት ነው። እስራኤላውያን የሕዝብ ወኪል ናቸው እንጂ ለብቻቸው አይደለም። ክርስቶስ የመጣው ለዓለም መድኃኒትነት ነው። በሰው መካከል ሲገለጥ ሰው ግን አወኩሽና ኩሽ አይነት ነገር በአጠገባቸው ስላደገ ዘሩን እየጠቀሱ ትውልድን እየጠቀሱ እህቱን ወንድሙን እየጠቀሱ እናቱን አባቱን እያሉ እየጠቀሱ ክርስቶስ ኢየሱስ ይዞት የመጣውን ብርሃን የዚህን ዓለም ጨለማ የሚያስወግድበትን መለኮታዊ ብርሃን ሊቀበሉ አልፈለጉም። ስለዚህ እነርሱ ባይቀበሉትም ግን እሱ ተቀባይነት ያለው እውነተኛ አምላክ የዘላለም ሕይወት የሚሰጥ የዘላለም ሕይወት በእርሱ በኩል በሌላ በኩል የማይገኝ ብቸኛው ቁልፍ የያዘ እርሱ ከከፈተ የሚዘጋው የሌለ እርሱ ከዘጋ ደግሞ ማንም የማይከፍተው የዘላለም መንግስት ቁልፍ የያዘ የዳዊት መክፈቻ በጫንቃው ላይ ያለ ነው ይሄ ጌታ ኢየሱስ። የገዛው ዘመዶቹ ግን አልተቀበሉትም። እነማን ናቸው ገዛ ዘመዶቹ የተባሉት? የገዛ ወገኖቹ የተባሉት እነማን ናቸው ስንል ቤተሰቦቹ ናቸው። ዛሬም የጌታችን የኢየሱስ ክርስቶስን ወንጌል የሚናገርን ማህበረሰብ ቁጥር 1 የሚቃወሙ ማን ነው ከተባለ የሚያውቀው የሚተካከለው ቤተሰቡን የሚያውቅ አመጣጡን የሚያውቅ አይቀበልም። በዚሁ አጋጣሚ የምንነግራችሁ መጽሐፍ ቅዱስ ኢይጻብይ ነገር ማፉክሙ ተደጋጋሚ እናገራታለሁ። እዚህ ቤቴን ስከፍት አንዱ ከማይቀር ጥቅስ ይሄ ነው። ኢይጻብይ ነገር ማፉክሙ እስመ እግዚአብሔር ማእምር ውእቱ በአንደበታችሁ ታላቅ ነገር አይውጣ፣ ክፉ ነገር አይውጣ፣ እግዚአብሔር አዋቂ ነውና። ታውቁናላችሁ፣ ከየት እንደሆነ ቤተሰቦቻችንን ታውቃላችሁ፣ ዘመድ አዝማሮቻችንን ታውቃላችሁ፣ ምን እንደተማርን ታውቃላችሁ፣ ከየት እንደወጣን ታውቃላችሁ። ግን እኛን ሳይሆን የምትገፉት የእግዚአብሔርን ቃል ነው። ቃሉን ቁጭ ብለን እንማር። በዚሁ አጋጣሚ ከጌታ ከኢየሱስ ክርስቶስ ፊት ያልተመለሰ ትውልድ ከኛ ፊት ያፈገፍጋል ወይም ደግሞ ጸያፍ ነገር ከመናገር ወደ ኋላ ይላል ብለን አናስብም። ቃሉን እንስበክ። ነገር ግን በተቻለ መጠን ክፉ ነገር እንትታችሁ ቁጭ ብላችሁ ተማሩ። እግዚአብሔር ይመስገን። እንደገና ደግሞ ይሄ ሰው አጠገባቸው ቢወለድም አጠገባቸው ቢያድግም የእህቶችና ወንድሞችን ቢያውቁትም እሱ የሚያደርገውን ነገር እነሱ ማድረግ አይችሉም። አንዳንድ ጊዜ እሱ ማድረግ
እሱ የሚያደርገውን ማድረግ የማይችሉ አካላት ይቃወማሉ ማለት ነው። ከጌታ ከኢየሱስ ክርስቶስ የምንማረው ይህንን ነው። ነገር ግን እርሱ የመጣው እንዲማሩ፣ እንዲድኑ፣ እንዲያምኑ ስለሆነ ይናገራል። ወደ ኋላ አይልም። የተላከበትን ዓላማ ተልእኮውን ለመፈጸም አያመነታም። ተልእኮውን ይፈጽማል። ተልእኮው ምንድነው? የዓለም ሕዝብ በሙሉ በክርስቶስ ኢየሱስ አምኖ የዘላለም ሕይወት እንዲያገኝ፣ ለዓለም ደሙን ማፍሰስ፣ ስጋውን መቁረስ፣ ማስተማር፣ ምሳሌ ሆኖ ማለፍ የመሳሰሉ ነገሮችን ዓላማው አድርጎ መጥቷል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው፣ ጳውሎስ ለጢሞቴዎስ እንደተናገረው። ስለዚህ ኃጢአተኞችን ሊያድን ስለመጣ በሽተኞችን እያመጡ እንዲፈውስላቸው ፈልገዋል። ፈውሶላቸዋል። የተወሰኑትን፣ ሙሉውን ግን አልፈወሰም ከጥቂቶች በቀር ስለሚል። ነገር ግን እርሱን ደግሞ አያምኑትም። እንዲህ አይነት ነገር ገጥሟቸው አያውቅም። ጥቅም ብቻ የሚፈልጉ፣ ክርስቶስን የማይፈልጉ። ክርስቶስ ለዘላለም ሕይወት ነው የመጣው፣ ለጥቅም ብቻ አይደለም፣ ለምድራዊ ጥቅም ብቻ አይደለም። እርሱ ይፈውሳል፣ እርሱ ያነጻል፣ እርሱ ይቀድሳል። እንዲሁም የዘላለም መንግስት ቁልፍ በእጁ ነው ያለ። ስለዚህ ዋናው ጉዳይ ክርስቶስ ኢየሱስ ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ርእየ ብርሃነ፣ በጨለማ ውስጥ የሚኖር ሕዝብ ታላቅ ብርሃን አየ ተብሎ እንደተጻፈው ታላቅ ብርሃን ሊሆንልን ከጨለማ ወደሚደነቀው ብርሃን እንድንሸጋገር፣ ከሞት ወደ ሕይወት እንድንፈልስ፣ ከሰይጣን አገዛዝ ወደ እግዚአብሔር መንግስት እንድንሄድ ነው የመጣው። የእግዚአብሔር መንግስት ለመውረስ የሚፈልግ ሰው ታዲያ ራሱን ከምን ያርቃል? ከኃጢአት ያርቃል፣ ከአመጽ ያርቃል፣ ከመሳሰሉ ከሰይጣን ስራዎች ሁሉ ራሱን ያርቃል፣ ራሱን ያነጻል፣ ይቀድሳል። በማን? በክርስቶስ ኢየሱስ በማመን። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ኢየሱስ በማያምን ሰው ልብ ምንም ማድረግ ስለማይችል ነው ከጥቂቶች በቀር ብዙዎችን ያልፈወሰው። የሚያምኑ ጥቂቶች ተፈውሰዋል። ነገር ግን እነዛም እስኪ እንይህ ነው ያሉት። እንይህ ወዳጆቼ፣ እግዚአብሔርን አትፈታተኑ። ክርስቶስ ሊያምናችሁት እንጂ የሚያደርግላችሁ እስኪ እንይህ ብላችሁ አይደለም። እሱ እኮ የሰማይና የምድር ጌታ ነው። ሁሉ በእጁ የሆነ አምላክ ነው። ሁሉ በእጁ የያዘ አንዳች የሚሳነው ነገር የሌለ አምላክ ነው። ቁጥር 4 እስከ 6 ድረስ ያለው ሐሳብ እንደዚህ ይላል። ማብራሪያ እንደዚህ ይላል። እንዲህ አይነቱ ንቀት በጣም የተለመደ ነው። አንድ የምናውቀውና የቅርባችን ሰው ዝነኛ ቢሆንና ሊያስተምረን ቢመጣ ደስ አይለንም። ከምቀኝነት ተነሳስተን ትምህርቱን አንቀበልም፣ ምንም አክብሮት አንሰጠውም። ወደ ሌላ ስፍራ ሲሄድ ግን ሰዎች በአክብሮት ይቀበሉታል። የቁጥር 4 ማብራሪያ ነው። ይውላችሁ የምናውቀው አካል የእግዚአብሔርን ቃል በሚያስተምረን ሰዓት ወይም ታዋቂ አስተማሪ በሚሆንበት ሰዓት የእግዚአብሔርን የቃሉን ብርሃን በሚገልጥበት ጊዜ አወቅሁሽ ናቁሽ አይነት ነገር አለ። በአገራችንም አንድ ነገር ይባላል፣ የቅርብ ጸበል የቁርበት መንከሪያ ነው ይባላል። ያው በአገራችን አባባል ቅርብ ስለሆነ ማለት ነው። እንደዚህ አይነት አባቶች እንደነ መርጌታ ክብር ለኢየሱስ ያሉ እንዲሁም ደግሞ እነርሱን የመሰሉ ወዳጆች የክርስቶስ ኢየሱስ ብርሃን የበራላቸው ትልልቅ አባቶች በሚያስተምሩበት ሰዓት ልባችን ክፍት ሆኖ የክርስቶስን ወንጌል መስማት ነው ያለብን እንጂ እንዴ ቤተሰቡን እናውቀው የለ እንዴ አኗኗሩን እናውቀው የለ እንዴ እኛ ጋር እኮ ጓደኛ ነበረ ልንል አይገባም። እኔ እዚህ ቀደም ነግራችሁ እንደሆነ አላቅም። በተለይ ኢትዮ እና እኔ የምንተዋወቅበት መርጌታ ክብርም የምንተዋወቅበት ሮም ላይ አንድ እዚህ ጋር ስማቸውን አልጠራም፣ አንድ ተወዳጅ ጳጳስ ጋራ አብሬ ቀድሻለሁ። ይሄን ስላችሁ እሳቸውን በእኔ ደረጃ ማውረድ ወይም እኔን በእሳቸው ደረጃ መስቀል አይደለም አላማዬ።
ስለዚህ አብሮ ያገለገለ አብሮ የወጣ የገባ አወኩሽ ናቁሽ አይነት ነገር አለ። እንደሱ አታድርጉ ነው። በተለይ ታች ያላችሁ ቅድም ስትሳደቡ የነበራችሁ ኮሜንት ጽፉ የነበራችሁ ተወዳጆች በእግዚአብሔር ፍቅር ልለምናችሁ እምናስተምረው የእግዚአብሔርን ቃል የቃሉን እውነት እንጂ እናንተ ጋር የነበርንበትን አብረን ውሃ የተረጫጨንበትን ነገር እያሰባችሁ እዚህ ጋር ጸያፍ ነገር አትናገሩ። ያው ሰለምን ተዋወቅ አንዳንዶቻቸው አብረን ያገለገልን ስለምንኖር እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ቃሉን ግን ኢየሱስ ክርስቶስ ይዞ ሲመጣ ወንድሞቹ አላመኑትም። ምንድነው የሚያስተምረን? ይሄ አብረው ያደጉ ሰዎች አይቀበሉም፣ ስነ ልቦናችን አይቀበልም። ብዙ ጊዜ በተለይ ደግሞ እንደ ሀገራችን እንደ ኢትዮጵያ ስናስብ እንደው እስራኤላውያን ኢትዮጵያውያን ናቸው እንደ ብዬ እስከማስብ ድረስ ማለት ነው። ይሄ ባህሪ የኛ ባህሪ ነው፣ የኢትዮጵያውያን ባህሪ ነው። ሩቅ ያለውን ነው እንጂ የምናከብረው በአጠገብ ያለውን አናከብርም። ሁሉም ወደ መጽሐፍ ቅዱስ ቢመለስ በእውነት ነው የምላችሁ ሁላችንም አንድ እንሆን ነበር። ሁሉም አንድ ይሆን ነበር ወደ መጽሐፍ ቅዱስ ቢመለስ ሰው እንዴ ቅሚያ ዝርፊያ ያለው እኮ መጽሐፍ ቅዱስ ስለማናውቅ ነው እንጂ የሆነ የሃይማኖት ተቋም ስለሌለን አይደለም። እስቲ ነፍሰ ገዳዩን ይዛችሁ ምንድነው እምነት ብትሉት ምንድነው የሚላችሁ? ይመልስላችኋል። አንድ ሌባ ቢያዝ የሆነ ምልክት አለው የእምነቱ፣ እንዲህ እምነት ተከታይ ነኝ ይላችኋል። አንዱ አመንዝራ ቢያዝ አይ እምነቴ ይሄ ነው ይላችኋል። መፍትሄው ምንድነው? የሆነ ቤተ እምነት መሰብሰብ ነው ወይስ ወደ እግዚአብሔር ቃል መመለስ ነው? ወደ ቃሉ እንመለስ። ጌታ ኢየሱስ ክርስቶስን ወንድማቸው ስለሆነ ብቻ እንዳልተቀበሉት እናንተም ኢትዮጵያውያን ስለሆነ ብቻ የምንሰብከው አንቀበልም አትበሉ። ወይም የሆነ እኔ አጥር ላይ ካልተሰበከ አትበሉ። የኔ አጥር ላይ የኔ አጸድ ላይ ካልተሰበከ አልሰማም አትበሉ። የእግዚአብሔርን ቃል እመኑ፣ የእግዚአብሔርን ቃል ስሙ፣ የእግዚአብሔርን ቃል አምናችሁ ተቀበሉ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ስለዚህ መሰነጣጠቁ ላይ ትታችሁ ቃሉን ስለማታውቁ ስለሆነ እየሳታችሁ ያላችሁት ወደ ቃሉ ተመለሱ። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። በእውነት ነው አርነት መውጣት የሚቻለው። አለበለዚያ ነፃነን ትላላችሁ፣ ነገር ግን በባርነት ትኖራላችሁ ማለት ነው። ምሳሌ ላይ እንደዚህ የሚል ቃል አለ፣ አስተዋይ ባሪያ ነውረኛውን ልጅ ይገዛል የሚል ማለት ነው። እና አንዳንድ ጊዜ ልጅ ሁነንም በባርነት ልንመላለስ እንችላለን። ባሪያዎች ሊገዙን ይችላሉ። ቅድም መሪ ሲናገሩ ነበረ፣ ጠባቂውና ተጠባቂ የሚል አገልጋይና ተገልጋይ የሚል ማለት ነው ይናገሩ ነበረ። ተገልጋዩ ከአገልጋዩ ይበልጣል፣ ተጠባቂው ከጠባቂው ይበልጣል። ምክንያቱም የሚጠብቀው ከሱ ስለሚልቅ ነው። እየጠበቀው ያለው እኮ ጠባቂው ከተጠባቂው ስለሚያንስ ነው። ስለዚህ ልጅነታችንን የምናውቀው ቃሉን ስንማር ነው። ቃሉን ካልተማርነ በጭራሽ አንረዳውም። እድሜ ልክህን የተለያዩ መጽሐፍ ስታነብ ትኖራለህ። እድሜ ልክህን የተለያዩ ዲኖሚኔሽኖች ጋር ስትመላለስ ትኖራለህ እንጂ ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ ካልተመለስክ የዘላለም ሕይወት አታገኝም። እውነቱ ይሄ ነው፣ እንቅጩ ማለት ነው። እቅጩን እየተናገርን ይሻላል። አለበለዚያ የኔ እምነት የገሌ እምነት የእንትና ቤተ እምነት እሱ አያዋጣም። ዲኖሚኔሽን ሊፈጥር ሊከፋፍል ክርስቶስ ኢየሱስ አልመጣም። የመጣው ለምንድን ነው? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ ነው የተባልነው። ኃጢአተኛ ማን ነው? እኔ፣ አንተ፣ እናንተ። ስለዚህ የሰው ልጅ ሁሉ ኃጢአተኛ ነው። ሁሉም ኃጢአት ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። አለቀ። በዲኖሚኔሽን ይጸድቃሉ አይልም። በቋንቋ ይጸድቃሉ አይልም። የሆነ ዜማ አዚመው ይጸድቃሉ አይልም። ትርጓሜ ምናምን አብራርተው አይልም። በኢየሱስ ክርስቶስ በማመን እንዲያው በጸጋው ይጸድቃሉ። እግዚአብሔር ለዘላለም የተመሰገነ ይሁን። ስለዚህ ወዳጆቼ ወደዚህ በእምነት ወደምንቀርብበት ወደ ጸጋው ዙፋን ነው የምንጋብዛችሁ።
አብ የሚሰማበት የናንተ ጸሎት የሚሰማበት የዘላለም ሕይወት የምታገኙበት እውነት ሕይወት መንገድ ወደ ሆነው ጽድቅ ወደ ምታገኙበት ብትጸልዩ የምትሰሙበት ብትሰብኩ የምትሰሙበት የአብ ቋንቋ በሆነው በኢየሱስ እግዚአብሔር ይመስገን። በነገራችን ላይ እንዴት ደስ ይላል መሰላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ ጋር የምንግባባበት ቋንቋችን ነው። ኧረ ተወዳጆች ኢየሱስ ብላችሁ ጻፉልኝ። ማንም ምንም ይበል የፈለገውን ኢየሱስ ብላችሁ ጻፉልኝ። ከአብ ጋር የምንግባባበት ቋንቋችን ኢየሱስ ነው። ቋንቋዬ ነህ ኢየሱስ፣ የምግባባብህ ጸሎቴ የሚሰማብህ ስሙር ጸሎት የማገኝበት ኢየሱስ ነው። እንዴ የምድንበት ብቻ እኮ አይደለም፣ በምድር ላይ ስኖር ራሱ ሁሉንም ኦብስታክሎች የማልፍበት ተራራውን ቁልቁለቱን የማልፍበት መንገዴ እሱ ነው። መሸጋገሪያ ድልድይ የሆነው እሱ ነው። አብና ሰውን ያገናኘ ድልድይ፣ በመካከላችን ድልድይ ሆኖ የተሻገርንበት፣ በመሃል እኮ ሌላ የምንገባበት አሮንቃ ነበረ። ኢየሱስ ባይኖር ከአብ ጋር መገናኘት አንችልም ወዳጆቼ። ኢየሱስ ባይኖር ሰውና እግዚአብሔር መታረቅ አይችልም። ስለዚህ መግባቢያ ቋንቋችን ነው ኢየሱስ፣ መገናኛ ድልድያችን ነው ኢየሱስ። የምንግባባበት አብ የምወደው ልጄ ሲል እኔንም እናንተንም በኢየሱስ ክርስቶስ የሚያምነውን በሙሉ ልጆቼ ይለናል። እግዚአብሔር ለዘላለም የተባረከ ይሁን። በልጁ ልጅ ስለሆን በአዳኙ ስለዳን በዚህ በመገናኛው ድልድይ በኩል ስለተገናኘን እኛና እግዚአብሔር የተገናኘንበት ትልቁ ድልድያችን፣ ትልቁ የተግባባንበት ቋንቋችን፣ ኮሙኒኬሽናችን፣ ውጤታማ የሆነው ግንኙነታችን ኢየሱስ ነው። እግዚአብሔር ለዘላለም የተባረከ ይሁን። ታዲያ ኢየሱስን ወስደህ የሆነ ዲኖሚኔሽን ውስጥ ተወሽቀዋለህ እንዴ? ለምን? እዛኛው ቤት ያለው ዲኖሚኔሽን፣ እዛኛው ቦታ ያሉ ሰዎች በምን ሊድኑ ነው ያንተ ብቻ አድርገው? ወይ ደግሞ እኔ ጋር አይገባም ብለህ በሩን ዘግተህ በምን ልትድን ነው አንተ? የሰማይና የምድር ጌታ የሆነው ኢየሱስ ክርስቶስ ለሁሉም ያስፈልጋል። ስለዚህ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ወዳጄ ስልጣን ሲሰጥህ ስልጣን የሚሰጥህ በኢየሱስ ክርስቶስ ስታምን ብቻ ነው። አለበለዚያ የሆነ ስለተፈረመልህ የሆነች ወረቀት ስለተሰጠችህ አይደለም ስልጣን። የአገልግሎት እያልኳችሁ ነው። ጌታን ለመግለጥ ስልጣን የሚሰጥህ በኢየሱስ ክርስቶስ ስታምን ብቻ ነው። ስለዚህ እታችሁ ናችሁ ስትሰሙ የነበራችሁ፣ ላይ ገዝትም ተቀምጣችሁ ስትኮምቱ የነበራችሁ የተወደዳችሁ ወዳጆቼ እምጋብዛችሁ ወደዚህ እውነት ሕይወት ወደ ሆነው ወደ ኢየሱስ ክርስቶስ ነው። መገናኛ ድልድይ ወደ ሆነው መንግስተ ሰማያት መግባት ትፈልጋለች? ከፈለጋችሁስ በሱ ድልድይ አማካኝነት ነው የምትሻገሩት። መንገዱ እሱ ነው። ከሱ ውጭ ሌላ መንገድ የለም። መንገደ ሰማይ ኢየሱስ ክርስቶስ። አሜን። መንገደ ሰማያችን ወደ ሰማይ የምንሄድበት ከምድር እስከ ሰማይ ድረስ የተተከለው መሰላል የምንወጣበት የምንወርድበት ከእግዚአብሔር ጋር የምንገናኝበት አብን የምናይበት። አረ ክብር ለስሙ ይሁንለት። አሜን ሃሌሉያ። ይሄ ነው ሃሌሉያ የሚያስብለው። በእውነት ነው የምላችሁ። በቃ ወደ አብ ካልገባን ዲኖሚኔሽኑ ምን ይሰራልናል? እማያስገባን ከሆነ እንዴ የዘላለም መንግስት የማኖርስ ከሆነ ምን ይሰራልናል? ይችንማ እየኖርኩባት ከሆነ መሬት ላይ ያለችውን እየኖርኩባት ነው። ለዚች ብቻ እኮ አይደለም እኛ እንዴ ለጥቂቱ እኮ አይደለም ተስፋ የምናደርገው። ትልቅ ነው ተስፋችን፣ በላይ ነው ተስፋችን ያለው። የተባረከው ተስፋችን እኮ ትልቅ ነው። አረ ጥቂት አታርጉት፣ ትንሽ አታርጉት ወዳጆቼ። በጣም አተንሸን አንመልከተው።
አረ እሱ ትልቅ ነው እግዚአብሔር ይመስገን ውይ ምን መግለጫ ቋንቋ አላችሁ ስለሱ ስትናገሩ እሱ ትልቅ እኮ ነው ለምንድን ነው የምታተንሹት ለትልቅ ነገር ተጋብዘን የሆነች አጸድ የሞላባት አጥር ምናምን ሰርክል እሷ ጋር ብቻ ለመሰብሰብ እንፈልጋለን አረ እንደሱ አይደለም በጭራሽ እንደሱ አምላኬን ኢየሱስ ክርስቶስን በሆነች አጥር አልከለክለው እሱ የምድርና የሰማይ ጌታ ነው ለሚጠሩት ሁሉ ባለጸጋ ነው ጌታዬ የሚያምኑበት ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው እነማን የሚያምኑ ሁሉ ከሐስከፈ ሰው የሆነ በሙሉ የሚያምንበት ይጸድቅ ዘንድ ክርስቶስ የሕግ ሁሉ ፍጻሜ ነው ወዳጄ ወደሱ ተጠጋ እነዚህ ወንድሞቹ ስለተጠራጠሩበት አንተም አትጠራጠር እንዴ በገዛ ቤተሰቦቹ አይከበርም ስለተባረ አንተም እንደሱ አታድርግ ለዓለም አክበር ከፍ ዝቅ አትበል ክርስቶስን አክብረው በቤተ መቅደሱ ክርስቶስ ይንገስ ብቻውን ይንገስ አንዳንድ ጊዜ ደባልቀን ስለምንጠራው ያነገስነው ሁሉ ይመስለናል አረ ብቻውን ይንገስ ብቻውን ከፍ ይበል የምን መቀላቀል ነው የምን መሸቃቀጥ ነው በቃ ሌላ አያስፈልገንም ብቻውን በአፊት በመጋረጃው በኩል ገብተናል አለቀ በስጋው በኩል ገብተናል ወደ ቅድስት ገብተናል በማን በመጋረጃው በአብ ፊት በኢየሱስ ክርስቶስ ስጋ ገብተናል በደሙ ፈሳሽነት ተገናኝተናል እንዴ ወዳጄ ለምን እንደምታሳንሱት አይገባኝም ለምን አጠባችሁ እንደምትመለከቱት አይገባኝም የገዛ ወገኖቹም ነኝ ተጠራጠሩበት አለ እናንተም ተጠራጠራችሁበት ለምን እንጠራጠርበታለን በግዕዝ ሲሆን ትክክል በአማርኛ ሲሆን ጸያፍ አይነት ነገር አረ ኢየሱስ ለዘላለም ጌታ ነው ጻፉልኝ በጌታ ኮሜንቱን በቃ በዚህ አጥለቅልቁልኝ ኢየሱስ ለዘላለም ጌታ ነው አጥለቅልቁልኝ በዚህ በቃ ጻፉልኝ ኢየሱስ ጌታ ነው ጻፉልኝ በእውነት በጌታ በኢየሱስ ስም ኢየሱስ ጌታ ነው ድምጽ ብቻ ሳይሆን ኮሜንቱም ኢየሱስን ያውጅ የሚሰማ ጆሮ ያለው ይስማ ኢየሱስ ክርስቶስ ጌታ ነው ብቻ አይደለም የሰማይና የምድር ጌታ ነው መቃብርን የዘጋ የትንሳኤው ጌታ የነገስታት ንጉስ የጌቶች ሁሉ ጌታቸው የሚያድን የሚፈውስ ኢየሱስ ነው ሌላ ላቅም ኢሰማይነ ወይ ረኢነ አልሰማንም አላየንም ሌላ አምላክ የለም ኢሰማይነ ወይ ረኢነ ከመቦ ባይደ አምላክ ዘእንበሌ ብሏል ጌታ በቃ ከእግዚአብሔር ውጭ ሌላ አምላክ አናቅም ከኢየሱስ ክርስቶስ ውጭ ሌላ አዳኝ አናቅም አልሰማንም አልነገሩንም አባቶቻችን ወይ ነገሩን አበዊና አባቶቻችን አልነገሩንም መጽሐፍ ቅዱስ አላስተማረንም ያስተማረን ኢየሱስ የጌቶች ጌታ እንደሆነ ከሲኦል እንደሚያድን ከበሽታ እንደሚታደግ እንደሚፈውስ በምድር ላይ ስንኖር ለየትኛውም አይነት እንቆቅልሽ መፍትሄ የሆነ ማስተር ኬ የሆነ ለሁሉም ቁልፍ የሆነ ነው ኢየሱስ ጌታ አምላካችን ለዘላለም የተባረከ ይሁን አብ ያከበረውን እንዴት ነው እኛ የምናዋርደው አብ ያከበረው እኮ ነው እንዴት ነው ማሰማው አንተ ከእግዚአብሔር ትበልጣለህ አንቺ ከእግዚአብሔር ትበልጫለሽ አብ አክብሮታል በቃ የምወደው ልጅ እሱ ነው ብሏል ስሙት ብሎናል የምንሰማው የኢየሱስ ቃል አለ የምንሰማው የምናደምጠው እሱም አብ ምን አለው ስሙት አለ ኢየሱስም በጎቼ ድምጼን ይሰማሉ አለ እኛስ የኢየሱስን ድምጽ እንሰማለን እርሱን እንከተላለን እርሱን እናገለግላለን በእርሱ እንጓዛለን መንገዳችን ነው መጓዣችን ነው እግዚአብሔር ለዘላለም የተባረከ ይሁን ጌታ አምላካችን ለዘላለም ይባረክ አሜን